የሰው ልጅ ታሪክ ሲመረመር አንድ የማይካድ እውነት ጋር ይወጣል። የከተማ ስልጣኔ መገኛ አፍሪካ መሆኗ አሁን ታሪካዊ ስምምነት ላይ የተደረሰበት ጉዳይ ነው። የመጀመሪያዎቹ ታላላቅ ከተሞች የበቀሉት በአፍሪካ ምድር ላይ ነው። ይህም ጥቁር ሕዝቦች ለዓለም ስልጣኔ ያበረከቱት ታላቅ ውርስ ነው። ፈረንሳዊ ተመራማሪ ካውንት ቮልኒ በናይል ሸለቆ የሚገኙትን ፍርስራሾች ሲመለከት እንዲህ ሲል መሰከረ። እነዚህ በናይል ዳርቻ የሚታዩት የፍርስራሽ ክምሮች የጥንቷ ኢትዮጵያ ኩራት የነበሩ የባለጸጋ ከተሞች ቅሪቶች ናቸው። ዓለም ገና በድንቁርናና በአረመኔነት ውስጥ በነበረችበት ወቅት በታሪክ የተረሱት እነዚህ ሕዝቦች የጥበብንና የሳይንስን መሠረት ጥለው አልፈዋል። ዛሬ በቆዳ ቀለማቸው ምክንያት ዝቅ ተደርገው የሚታዩ ወገኖች ዓለምን ዛሬም ድረስ የሚያስተዳድሩበትን ሃይማኖታዊና ማኅበራዊ ሥርዓቶችን የገነቡ መሐንዲሶች ነበሩ። ጆሴፍ ማክቤብም እንደሚያስገነዝበን የዘመናዊ ዘመን የኃይል ሚዛን ወደ ነጮች ማዘንበሉ ስለ ዘር የበላይነት ሊያታልለን አይገባም። ከ4000 ዓመታት በፊት ዓለም በከፍተኛ ስልጣኔ ውስጥ በነበረችበት ወቅት የአውሮፓ ሕዝቦች በስልጣኔ ዳርቻ ላይ የሚገኙ ከፊል አረመኔዎች ነበሩ። በዚያ ዘመን የነበሩ የግብፅና የባቢሎን ምሁራን ቢኖሩ ኖሮ ለስልጣኔ የማይመጥኑትንና ዝቅተኞቹ ነጮች እንደሆኑ በጻፉ ነበር። ታሪክን የሚጽፉ ሰዎች ማንነታቸውና አመለካከታቸው የሚዘግቡትን እውነት ይወስነዋል። ፕሮፌሰር ጆርጅ ኤ ዶርሲ እንደተመለከቱት ታዋቂው የታሪክ ጸሐፊ ኤች.ጂ. ዌልስ የዓለም ታሪክ በአጭር መግለጫ በሚለው መጽሐፍ ውስጥ ስለ አውሮፓውያን በኩራት ይተርካል። ዶርሲ እንደሚሉት ዌልስ ኖርዲክ፣ አርአያንና እንግሊዛዊ ነጭ መሆኑ ስለማይረሳ በእያንዳንዱ ምዕራፍ ውስጥ ልቡን በኩራት ይመታል። ይህ የአገር ፍቅር ስሜቱ ግን ከተመቻቸው የነጭ የበላይነት ጽንሰ ሐሳብ ጋር የማይሄዱ ታሪካዊ እውነታዎችን እንዲደብቅ አድርጎታል። ዌልስ በመጽሐፉ ውስጥ ስለ ጥንታዊ ግብፅና ስለ ኮልቺስ ከካውሰስ በስተደቡብ የምትገኝ ሀገር ዝምድና ሲጠቅስ ስር ፍሬድሪን ፔትሪ የተባሉትን ምሁር ዋቢ ያደርጋል። የግሪኮ የታሪክ አባት ሄሮዳተስም በኮልቺያንና በግብፃውያን መካከል ተመሳሳይነት እንዳለ መናገሩን ይገልጻል። ነገር ግን ዌልስ አንድ ትልቅ ምስጢር ደብቋል። ሄሮዳተስ የጠቀሰውን ትክክለኛ መግለጫ ለምን አላስቀመጠውም? ምክንያቱ ግልጽ ነው። ሄሮዳተስ በታዋቂው የታሪክ መጽሐፉ ቡክ 11 ቡክ 2 ሴክሽን 104 ላይ እንደዚህ ብሎ ዘግቧል። እኔ እስከማውቀው ድረስ የኮልቺስ ሕዝቦች የግብፅ ቅኝ ተገዢዎች ናቸው። ምክንያቱም ልክ እንደ ግብፃውያኑ ሁሉ እነሱም ጥቁር ቆዳና ከርዳዳ ጸጉር አላቸው። ዌልስ ግብፅን የነጮች ስልጣኔ ብሎ ስለፈረጃት ይህንን የጥቁርነት ምስክርነትን ማለፍን መርጧል። አብዛኞቹ ታሪክ መጽሐፍት ስልጣኔንና ባህልን እድገትን የአንድ ዘር በተለይም ደግሞ የኖርዲክ ወይም ደግሞ የአራያን የምዕራባውያን ሕዝቦች ብቻ አድርገው ያቀርባሉ። ለዚህም ምክንያቱ ጸሐፊዎቹ ራሳቸው የዚያ ዘር አባላትና ዘረኞች በመሆናቸው ነው። በታሪክና በሰው ልጅ ጥናት ምሁራን መካከል የዘር አመዳደብ ላይ ትልቅ ግራ መጋባት አለ። ይህ ግራ መጋባት ደግሞ በወገንተኛ ጸሐፊዎች ዘንድ የራሳቸውን ቅድመ ግምት ለማጠናከር ይጠቅማቸዋል። ሊኒየስ የተባለው የተፈጥሮ ተመራማሪ የሰውን ልጅ በአራት አህጉራዊ ክፍሎች ከፋፍሎት ነበር። አውሮፓዊውን ነጭ፣ አፍሪካዊውን ጥቁር፣ እስያዊውን ቢጫና አሜሪካዊውን ደግሞ ቀይ። በኋላም ብሉምባክ አምስተኛውን ማለትም ቡናማ ዘርን ጨምሮበታል። ኩቪየር የተባለው ተመራማሪ ደግሞ የሰውን ልጅ ዘሮችን ከኖህ ልጆች ማለትም ከሴም ከካምና ከያፌት ጋር ለማገናኘት ሞክረዋል። በ1873 ሄክል 12 ዘሮችን ያገናኘ ሲሆን በጥቂት ዓመታት ውስጥ ደግሞ የዘሮቹን ብዛት ወደ 34 አደረሰው። ምሁራኑ በዘር ብዛት ባይስማሙም በአንድ ነገር ግን ይስማሙ ነበር። የነጭ ዘር ከሌላው ሁሉ የላቀ ነው በሚለው ተረት ሁሉም ይስማማሉ። ነገር ግን ዘመናዊ ሳይንስ ይህንን ስህተት እያጋለጠው ይገኛል። ጀርመናዊ ፈላስፋ ሾፐንሃወር ከብዙ ዓመታት በፊት እንደዚህ ብሎ ተናግሮ ነበር። ነጭ ዘር የሚባል ነገር የለም። እያንዳንዱ ነጭ ሰው የነጣ ወይም ደግሞ ቀለሙ የደበዘዘ ጥቁር ሰው ነው ብሎ ያስባል። እንግሊዛዊ ምሁር ጆሴፍ ማክቤብ እንደገለጹት የዘመናዊ አንትሮፖሎጂ እይታ የሚከተለው ነው። የመጀመሪያው ሰው ልጅ በጣም ጠቆር ያለ ቆዳ፣ ከርዳዳ ጸጉርና ሰልከክ ያለ አፍንጫ ነበረው። ወደ ተለያዩ አየር ንብረቶች ሲሰደድ ግን የቆዳ ቀለሙና ባህሪው እየተለወጠ መጣ። ፕሮፌሰር ፍራንስ ቦአስ የሰውን ልጅ በሁለት ትልልቅ ክፍሎች ይከፍሉታል። አንደኛው የህንድ ውቅያኖስ ወይም ኔግሮይድ ክፍል ሲሆን ይህም አፍሪካን፣ የደቡብ እስያ ባህረ ሰላጤዎችንና አውስትራሊያን ያጠቃልላል። እነዚህ ሕዝቦች ጥቁር ቆዳ፣ ጠንካራ መንጋጋና
ከርዳዳ ጸጉር ያላቸው ናቸው። ሁለተኛው ደግሞ የፓሲፊክ ውቅያኖስ ወይም ደግሞ ሞንጎሎይድ ክፍል ነው። አውሮፓውያን ደግሞ ከነዚህ የወጡና ቀለማቸው የነጣ እንደሆኑ ምሁራኑ ይስማማሉ። ታዋቂው የታሪክ ምሁር ቻርልስ ሴይቦንስ እንደገለጸው በአባይ ሸለቆና በጤግሮስ የፍራጥስ ወንዞች አካባቢ የታዩት የመጀመሪያዎቹ ስልጣኔ ባለቤቶች ጠቆር ያለ ቆዳ፣ አጭር ጸጉርና ወፍራም ከንፈር ያላቸው ህዝቦች ነበሩ። እነዚህም በምሁራን ዘንድ ኩሻውያን ወይም ደግሞ ኢትዮጵያውያን ወይም ደግሞ ካማውያን ተብለው ይጠራሉ። ይህም የኩሻውያን ጥንታዊ ስልጣኔ በመካከለኛው ምስራቅ ብቻ አልተገደበም፣ ይልቁንም በዓለም ዙሪያ አሻራውን ጥሏል። ሰር ግራፍተን ኤሊዮት ስሚዝ ይህንን ስልጣኔ ሄሊዮቲክ ወይም ደግሞ የፀሐይና የድንጋይ ስልጣኔ ብሎታል። ዌልስ እንኳን ሳይቀር የዚህ ስልጣኔ መጀመሪያ ከክርስቶስ ልደት በፊት 15000 ዓመታት እንደሚርቅ ይስማማል። ይህ የኩሻውያን ስልጣኔ በዓለም ዙሪያ ያስፋፋቸው ባህላዊ ልምምዶች የሚከተሉት ናቸው። አንደኛ ግርዛትን፣ ሁለተኛ ኩቫዴ የተባለ አባት የመውለጃ አልጋ ላይ የመተኛት ልማድ፣ ሶስተኛ የመታሸት ወይም ደግሞ ማሳጅ ጥበብ፣ አራተኛ አስከሬን የማድረቅ ጥበብ፣ አምስተኛ ግዙፍ የድንጋይ ሐውልቶች እንደ ስቶፔጅ ያሉ፣ ስድስተኛ የጭንቅላት ቅርጽን የማስተካከል ልማድ፣ ሰባተኛ ንቅሳት፣ ስምንተኛ የፀሐይንና የእባብን ሃይማኖታዊ ትስስር እንዲሁም ደግሞ ዘጠነኛ የስዋስቲካ ምልክትን ለዕድል መጠቀም የሚሉት ናቸው። እነዚህ ልማዶች ከፈረንሳይ እስከ ቦርኒዮ ከኢትዮጵያ እስከ ፔሩ ድረስ ተሰራጭተው ይገኛሉ። የሚገርመው ነገር ግን እነዚህ የስልጣኔ ምልክቶች በጥንታዊ የነጮች ወይም ደግሞ የሞንጎላውያን መኖሪያ አካባቢዎች አይታዩም። በመሆኑም የግብፅና የሜሶፖታሚያ የመጀመሪያዎቹ ስልጣኔዎች በቀጥታ የፈለቁት ከዚህ ስርጭቱ ሰፊ ከሆነው ጥንታዊ የኢትዮጵያ ባህል ነው። ታሪክ ቢሸሸግም ድንጋዮቹና ባህላዊ አሻራዎቹ ግን እውነተኛውን የስልጣኔ ምንጭ አፍሪካ መሆኗን ዛሬም ድረስ ይመሰክራሉ። ኤች.ጂ. ዌልስ ይህንን ጥንታዊ ስልጣኔ ኒዮሊቲክ ወይም ደግሞ የድንጋይ ዘመን ብሎ መጥራቱ ትልቅ የታሪክ ስህተት ነው። እነዚህ ጥንታዊ ህዝቦች የድንጋይ ዘመንን ካለፉ ቆይተዋል። ምክንያቱም በወቅቱ የነበሩት ግዙፍ ህንፃዎች ሊታነጹ የሚችሉት በጠንካራ የብረት መሳሪያዎች ብቻ እንደሆነ ግልጽ ነው። ብረት የስልጣኔ የጀርባ አጥንት ነው። የብረት ዘመንም የጀመረው በጥንታዊ አፍሪካ ምድር ነው። እንደ ቦአስና ዱቦይስ ያሉ ምሁራን ምርምር እንደሚያሳየው የብረት ማዕድን የማውጣት ጥበብ መጀመሪያ የለመለመው በአፍሪካ ውስጣዊ ክፍል ሲሆን ከዚያም በግብፅ በኩል አልፎ ለቀሪው ዓለም ተረፈ። ዛሬ ኢትዮጵያ የሚለው ስም በአፍሪካ ቀንድ ባለችው ሀገር ላይ ብቻ የተወሰነ ቢሆንም በጥንት ዘመን ግን ግዛቷ ከአፍሪካ አልፎ እስከ እስያ ድረስ ይዘልቅ ነበር። የታሪክ ምሁሩ ሰር ኢ.ኤ. ዌልስ በጅ እንደገለጹት ጥንታዊ ግሪኮች ከህንድ እስከ ግብፅ ያለውን ሰፊ ክልል ኢትዮጵያ ብለው ይጠሩት ነበር። በዚህ ክልል የሚኖሩ ጥቁር ህዝቦችም ኢትዮጵያውያን ተብለው ይታወቁ ነበር። የግሪኩ ታሪክ ተመራማሪም ሄሮዳተስም ምዕራባውያን ኢትዮጵያውያን በአፍሪካ የሚኖሩና ምስራቃውያን ኢትዮጵያውያን በህንድ የሚኖሩ በማለት ይከፍላቸዋል። ሁለቱም ጥቁር ቢሆኑም የአፍሪካዎቹ ከርዳዳ ጸጉር ሲኖራቸው የህንድ ህዝቦች ግን ለስላሳ ጸጉር ነበራቸው። ስትራቦ የተባሉ ሌላው የታሪክ ምሁር ደግሞ ግሪኮች ደቡባዊውን ዓለም በሙሉ ኢትዮጵያ ብለው ይጠሩት እንደነበር ያረጋግጣል። ስቴፋነስ ኦፍ ባይዛንታይን በበኩሉ እንደዚህ ይላል። ኢትዮጵያ በምድር ላይ የመጀመሪያዋ የተመሰረተች ሀገር ናት። ኢትዮጵያውያንም ለመጀመሪያ ጊዜ አምልኮተ አማልክትንና ህግጋትን ያስተዋወቁ ድንቅ ህዝቦች ናቸው ሲል መስክረዋል። የኢትዮጵያ ተጽዕኖ ከምድር አልፎ እስከ ሰማያት ይደርሳል። የግሪክ አፈ ታሪክ የሚናገረው ስለ ታላቁ የኢትዮጵያ ንጉሥ ሴፊዮስ፣ ንግሥት ካስፒዮናስ እና ልዕልት አንድሮሜዳ ነው። ዛሬም ድረስ በጠፈር ካርታ ላይ የምናገኛቸው እነዚህ የከዋክብት ስብስቦች ንጉሣዊ ቤተሰብ በመባል ይታወቃሉ። ሉሲያን የተባለው ጥንታዊ ጸሐፊ እንደሚመሰክረው የከዋክብትን ጥበብ የፈጠሩትንና ለፕላኔቶች ስም ያወጡት ኢትዮጵያውያን ናቸው። ይህ ጥበብ ከነሱ ዘንድ ነው ወደ ግብፅ የተሸጋገረው። ካውንት ቮልኒም ይህንን እውነት ሲያጠናክረው የዞዲያክ ምልክቶች አመጣጥ ከ17000 ዓመታት በፊት በአባይ ወንዝ ዳርቻ በሚኖሩ ጥቁር ህዝቦች የተፈጠረ መሆኑን ያስረዳል። እነዚህ ህዝቦችና የናይልን መሙላት ተከትሎ የሚመጣውን ሲሪየስ የተባለውን ኮከብ ጮኸት የሚያስጠነቅቅ ውሻ ብለው ጠሩት። ፀሐይ በምትመለስበት ወቅት
ክራብ ወይም ደግሞ ካንሰር፣ ቀናትና ሌሎች እኩል በሚሆኑበት ወቅት ደግሞ ሚዛን ወይም ደግሞ ሊብራ በማለት ከዋክብትን ሰየሙ። ይህ ሁሉ ሳይንሳዊ ግኝት የተከናወነው እንግዲህ በዚያ ዘመን በነበረው ጥቁር የኢትዮጵያ ዘር ነው። የጥንቶቹ የግብፃውያን፣ አፍሪካውያን፣ ኢትዮጵያውያን የናይል ጥቁሮች መሆናቸው ግልጽ ነው። ቻርልስ ዳርዊን የታዋቂውን የፈርዖን አምኑፍ ወይም ደግሞ አሜንሆቴፕ ሶስተኛ ሐውልት ሲመለከት ፊቱ ሙሉ በሙሉ የኔግሮይድ ጥቁር መልክ እንዳለው መስክሯል። የአክናተን መልክማ ከሱ በላይ የጥቁርነት መገለጫዎች የሚታዩበት ነው። ምንም እንኳን አንዳንድ የአውሮፓ ምሁራን ግብፅን የነጭ ስልጣኔ አድርገው ለመሳል ቢሞክሩም የታሪክ መረጃዎች ግን ይህንን አይቀበሉትም። ፊሊፕ ስሚዝ እንደጻፈው የጥንት ግሪኮች በአይናቸው ያዩአቸው ግብፃውያን ጥቁሮች ከርዳዳ ፀጉር ያላቸውና ወፍራም ከንፈር ያላቸው ነበሩ። በፒራሚዶችና በሐውልቶች ላይ የምናየው የከንፈር ቅርጽ የጥቁር ሕዝቦች መገለጫ ነው። የኢትዮጵያ ስልጣኔ አሻራ እስከ ሜሶፖታሚያ ወይ ደግሞ ኢራቅና ህንድ ድረስ ይዘልቃል። የሜሶፖታሚያ የመጀመሪያዎቹ ስልጣኔ ባለቤቶች ሱሜሪያውያን ይባላሉ። በጥንታዊ መዛግብት ውስጥ እነዚህ ሕዝቦች ጥቁር ራሶች ወይ ደግሞ ብላክ ሄድድ ፒፕል ተብለው ተጠርተዋል። ዶክተር ኤችአር ሄል እንደሚሉት እነዚህ ሱሜሪያውያን ከህንድ የመጡ ጥቁር የሆኑ ድራቪዲያንስ ነበሩ። በህንድ የኢንደስ ሸለቆ የተገኘው እጅግ ጥንታዊ ስልጣኔም አርአያን ነጮች በመምጣታቸው በፊት በነበሩ ጥቁር ሕዝቦች የተገነባ ነው። አርአያኖች ህንድን ሲወሯቸው ያገኟቸው የእነዚህ ሕዝቦች ጥቁር አረመኔዎችና ባሪያዎች ብለው ቢጠሯቸውም የአርኪኦሎጂ ግኝቶች ግን የእነዚህ ጥቁር ሕዝቦች ስልጣኔ ከአውሮፓውያኑ እጅግ በጣም የላቀ እንደነበር አረጋግጠዋል። ቢሾፕ ዊሊያም ሞንትጎምሪ ብራውን እንደተናገሩት ስልጣኔ በተጀመረባቸው የመጀመሪያዎቹ 2000 ዓመታት ውስጥ በምድር ላይ አንድ የሰለጠነ ነጭ ሰው አልነበረም። ስልጣኔ የተመሰረተውና የለመለመው በሜሶፖታሚያ፣ በሶሪያና በግብፅ በሚኖሩ ጠቆር ባሉ ሕዝቦች ነው። ቻይና፣ ማዕከላዊ አሜሪካ፣ ህንድ፣ ሜሶፖታሚያና ግብፅ በእነዚህ ሁሉ ቦታዎች ስልጣኔን የገነቡት የደቡብ ጥቁር ሕዝቦች ናቸው። ለሰሜን ነጭ ሕዝቦች ስልጣኔን በስጦታ ያበረከቱት እነዚህ ጥንታዊ ኢትዮጵያውያን ናቸው። የታሪክ እውነታው ይህ ነው። የሰው ልጅ የእውቀትና የጥበብ ምንጭ የሚቀዳው ከአፍሪካ ጥልቅ ስር ነው። የጥንቶቹ ጥቁር ሕዝቦች ተጽዕኖ በአፍሪካና በምዕራብ እስያ ብቻ የተገደበ አልነበረም። ታዋቂው ተመራማሪ ሰር ሃሪ ጆንሰን እንደሚለው እነዚህ ጥንታዊ ሕዝቦች ከፋርስ ባሕረ ሰላጤ ተነስተው እስከ ደቡብ እስያ እስከ ኢንዶ ቻይናና የፓሲፊክ ደሴቶች ድረስ ተሰራጭተው ነበር። በበርማ በአውስትራሊያና በኒውዚላንድ የሚታዩት የጥቁር ሕዝቦች ዝርያዎች የዚህ ጥንታዊ ስደት ሕያው ምስክሮች ናቸው። ሌላው አስገራሚ ታሪክ ድምዳሜ ደግሞ ስለ አውሮፓ ጥንታዊ ነዋሪዎች ወይም ደግሞ ሴልትስ የቀረበው ነው። ሰር ጎድፍሬድ ሂግስ የሴልት ካህናት ወይም ደግሞ ድሮይድስ ጥቁር ሕዝቦች እንደነበሩ ይገልጻል። እንደ ሃጊንስ ገለጻ በእንግሊዝ የሚገኘው ታዋቂው የስቶን ሄጅ ቤተ መቅደስ የጥንታዊው ጥቁር ቡድሃ አምልኮ ማዕከል ነበር። ይህም ጥቁር ሕዝቦች በዓለም ዙሪያ ታላላቅ የድንጋይ ቅርጾችን በመገንባት ረገድ የነበራቸው የበላይነትን ያሳያል። ክሪስቶፈር ኮሎምበስ አሜሪካን ያገኘ ተብሎ ቢታመንም የአርኪኦሎጂ ማስረጃዎች ግን አፍሪካውያን ከሱ 100 ዘመናት ቀደም ብለው አዲስ ዓለም መድረሳቸውን ያረጋግጣሉ። ፕሮፌሰር ሊዮ ዌይነር አፍሪካና የአሜሪካ ግኝት በሚለው መጽሐፋቸው 4 ዋና ዋና ማስረጃዎችን ያቀርባሉ። አንደኛ፣ በአሜሪካ ህንዶች ቋንቋ ውስጥ የሚገኙ የአፍሪካ ቃላት። ሁለተኛ፣ በጥንታዊ ፍርስራሾች ውስጥ የተገኙ የጥቁር ሕዝቦች መልክ ያላቸው የሸክላ ውጤቶች። ሶስተኛ፣ እንደ ኦቾሎኒና ቦይና ያሉ የአፍሪካ ምግቦች በአሜሪካ መገኘታቸው። እንዲሁም ደግሞ አራተኛ፣ በአፍሪካና በአሜሪካ ህንዶች መካከል ያለው ተመሳሳይ የጎሳ ስርዓት። በቦሊቪያ የሚገኘው ቲያዋናኮ የተባለችው ጥንታዊ ከተማ ከ10,000 ዓመታት በላይ ዕድሜ እንዳላት ይገመታል። በሜክሲኮም ከባቢሎን የግንባታ ጥበብ ጋር የሚመሳሰሉ ፒራሚዶች ተገኝተዋል። ታዋቂው አርኪኦሎጂስት ደስሪ ቻርኔይ በሜክሲኮ ሲቲ አቅራቢያ የጥቁር ሕዝቦች መልክ የያዙ ሐውልቶችን አግኝቷል። ይህም የአሜሪካ የመጀመሪያዎቹ ነዋሪዎች ከእስያና ከአፍሪካ የመጡ ቅይጥ ሕዝቦች መሆናቸውን ያረጋግጣል። የመጀመሪያዎቹ ስፓኒሽ አሳሾችም በአሜሪካ ምድር ጥቁር ሕዝቦች የሚኖሩባቸው መንደሮች ማግኘታቸውን በመዝገቦቻቸው አስፍረዋል። የአትላንቲስ ከተማ አፈታሪክም ከኢትዮጵያ ታሪክ ጋር የተቆራኘ ነው። ጥንታዊ ፈላስፋ ፕሮክለስ አትላንቲስ በአንድ ወቅት የኢትዮጵያ ግዛት ክልል እንደነበረች ይጠቅሳል። በዩካታን የሚገኘው የንግሥት ሙ
አፍ ታሪክም ንግስቲቱ ከአሜሪካ ተነስታ ወደ አፍሪካና ግብጽ መሰደዷን ይተርካል። በግብጽ የሚገኘው ታዋቂው ስፊንክስ የኢትዮጵያ መልክ ያለው መሆኑ ለዚህ ጥንታዊ ግንኙነት ደግሞ እንደ መታሰቢያ የተገነባ መሆኑን ምሁራን ይገምታሉ። እንግዲህ ታሪክ በግልጽ እንደሚነግረን አትላንቲስ ከጠፋሽ በኋላ ባለው ዘመን ዓለምን በበላይነት ይመሩት የነበሩት ጥቁር ኢትዮጵያውያን ነበሩ። በአፍሪካ በእስያና በአሜሪካ ምድር የመጀመሪያዎቹን የስልጣኔ መሰረቶች የጣሉት እነዚህ ህዝቦች ናቸው። ዛሬ የምናያቸው ታላላቅ ታሪኮች ሁሉ ምንጫቸው ያ ጥንታዊና ጥቁር የሰው ልጅ ጥበብ ነው። አበቃን።